የካላችሁ ነው ጌትነት ልጅቷለች ያ ማለት ይኸውልህ ከጅዳ ወይም ደግሞ ይመችን ያምጣው እዚህ ጋር እንደ ገጠር ሊያሳምን ነው ተክለ ይመችን ያምጣው እዚህ ጋር ይመችና በለው ይመችን አምጣው ቋንዴ ተረጋጉ ማነክ ጌትነት ከቻልክ ይመችን አምጣው እሱም ሐሳቡን ይስጥ እችላለሁ አይችልም ለህዝቡ ሐሳቡን ይስጥ ከዛ በኋላ በሚመቸው መንገድ ልጅቱ በህይወት ስላለች እና ይፈጠራል እዳ ኑሮበት ከሆነ እዳ ካለበት የተክለ አዋተን እንከፍላለን ምን ችግር የለም እዳ ካለበት አምጣው ይመችን አምጣው ይምጣ አስመጣው ይግባ ዛሬ የሸዋ ልጆች እንደምታዋቸው እሳት ልሰው የት እንዳሉ ያው ምንም ከዚህ በኋላ በዚህ ልጅ ላይ መደራደር የለም እንደ ዳዎቹ ልጆች እየተለቀሰ ይመች የልጅን ነገር እየተባለ እየተንቆላባበጠ እሱ በበደለ ላይ ተበዳይ ሂዶ ሁሉ ጊዜ እሱ ላይ እያለቀሰ ልጆቻቸውንም አጥተው እንባቸውን ፈሶ እሱንም ተለማምጠው የሚቀሩበት ዘመን ወይንም የሚቀሩበት ታይም አይደለም ይሄ ታይም በቃ ስለዚህ ያባቱ ንግግር እኮ ብቻ በቂ ነው እኮ ሰያ ትላንትና ደላላውን አላቅም ብሏል ለአባቷ ሄዶ ያለውን ሰምታችኋል ከኢትዮጵያ የሚያመጣቸውን ቆንጆ ሴቶች ደግሞ ልክ ለበተሰቦቻቸው ተናት ላይ በላይ ነው ብለህ እህቶችን ሽጠህ ስታስበላ የከረምክ ሌባ ነው ለሰያ አሁን አቋሩን እኮ ስናጣራ የመን ላይ መተው የረገፉ ብዙ ልጆች አሉ ገባህ የመን ላይ የቀሩ ምን እያለ ልጆቻችሁ ጣይፍ ላይ ሲደርሱ በመኪና አደጋ ተገልብጠው ሞተዋል መጽናናቱን ይስጣችሁ ምናምን እያለ የነሱንም ብር የመጡበትን ግንጭል አድርጎ በልቶ እነሱንም ለሌሎች ለሐለሌዎች እየሸጠ ሲጠቀም የነበረ ለ20 ዓመት የደነደነ አረመኔ ሌባ ነው ይሄ ሰውዬ ገባህ የነሱም ባ ሞልቷል አሁን ከዚህ በኋላ ሞልቶ የፈሰሰበት ሰዓት ነው መጨረሻው ደርሷል ና ግባ በለው ጌትነት ይመች የሚባለውን ግባ በለው ጋይስ ሰያ ይሰማል ቀጥል እስቲ የዘመነ ወንድም የምትባለው ስም እንትን ያልከው ልጅ ይመችን አምጣና አስገባው እዚህ ምናልባት ያለብህ ዕዳ ካለ የተቀበልከው ነገር ካለ በገንዘብ ጉዳይ ነው ካልሆነ ግን የሸዋ ልጆች ብቻ አይደሉም በዚች ልጅ የሚናደዱት የሚቆጩት የ120 ሚሊዮን አማራ አይን ከዚች ልጅ አይን ነው እሺ እስከዛሬ የጠፋው ነፍስ ሁሉ እናንተ ጋር እንደሚመጣ ማወቅ አለብህ እያንዳንዱ አልቅሶ የቀበረ እርሙን ያላወጣ ሁሉም በየቤቱ ነው እያለቀሰ በልጁ ያለ ሰው አንተ ጋር ነው የሚመጣው ልጁን አምጣው ይመችን አምጣ አስገባው መልሱን እሱ እንዲመልሰው ነው የምናረጋው አንተ ጋር ብቻ አይደለም ከራርግለት አካውንት ከሌለው አካውንት ስጠው ይምጣ ይጠየቃል ካልሆነ ግን የሸዋ ልጆች ብቻ አይደሉም እንደ ሸዋ ልጅ ምን ማለት ነው 120 ሚሊዮን አማራ በዚህች ልጅ እያለቀሰ ነው እህታችን አለች በህይወት ሞታለች ብላችሁ እናንተ ላለማፈር ዛሬ ገለብት ቀብራት ማንንም የሚምርህ ነው ስለዚህ ይከፉ ማማ ልጅቷ ብትገኝ ጦራታችን ነው ገብቷል ካለች በህይወት ሰለ ልጅቷ ታውራ ይመችን አምጣው ደውለለት አስገባው ስለሚለው እናንተ ሚኪ አንድ ጊዜ ዝም በል በቃ ሌላ ነገር አታውራ የዘመን የምትባለው የሸዋው ቆይ አንድ ጊዜ ሚኪ አይውልህ ወንድሜ ለአባትየው ራሱ ልጅቷ አለች የሆነ ዳ ስላለበት እንደዚህ ብለውኝ እንደገና ልጅቱን በችግር የለም በብር ከሆነ ምናምን ብዬ አላማጣ ድረስ ሄጄ በቋንቋቸው ቋንቋ አይችሉም ተብዬ የሚያናግራቸው ፈልጌ ሲያንከራትቱት እንደነበር አባትየው ዛሬ ቀን ላይ ተናግሯል እኔም ጧት ጀምሬ ስናገር የነበረው እባካችሁ ዛሬ ነገ ምናምን ወሬውን ትታችሁ 24 ሰዓት 25 ሰዓት የሚባለውን ትታችሁ ይመች የሚባለው ሰውዬ በተሰቦች ይያዙ ነበር ስለ የነበረው ገባህ አይደለ አሁን እያደር ብዙ መረጃ በውስጥ ይሄን ነገርኛ እዚህ ሚዲያ ላይ ወተን ስንናገር በውስጥ የላኩልን መረጃ የህቱ ፎቶ የልጁ ፎቶ ምናምን ታሪኩን በደንብ አድርገው እስካሁን ሲያወሩን በውስጥ በሌላ ስልክ ሲያወሩን ለ20 ዓመት ሙሉ የሸዋ ልጆች በሱ የሚመጡ ልጆችን እንዳለ ቆንጆ የተባሉ ሴቶችን ለየመኔዎችና ለኦሮሞዎች ለትግሪዎች እየሸጠ በእነሱ ደም እየነገደ የነሱን ብር ከበተሰቦቻቸው እየበላ በጣም እስካፍንጫው ድረስ ብር የተሸከመ አጭበርባሪ ሌባና በሸዋ ልጆች ደም የነገደ በጣም አረመኔ ጋጠወጥ ደም ያሰከረው
የሰይጣን መንፈስ ያለበት እህት አለኝ ብሎ የማይሸማቀቅ ፈጣሪ ከኔ በላይ ያለ ብሎ የማይሸማቀቅ አረመኔ ጭራቅ የሆነ ሰው ስለሆነ የዛ ሰውዬ ቤተሰቦች ተይዘው እናናፍጠዋለን። ግን ሌላ ነገር አባትየው ደግሞ ቅድም ሰይድ እንዳሰማው ቅሬታ ካለው የሆነ ነገር አልፈልግም የሚል ከሆነ ከቤተሰብ በላይ አይደለም። ቤተሰቦች ደግሞ ይሄንን ነገር አሳልፋችሁ የምትችሉትን ሂዱኛ በደንብ አድርገን እናናፍጠዋለን። አባትየው እንዳሉት ልጆች ይመጣ የሚባለው ሰው ልጅቷ እንዳለች እያወቁ ማን እንድርስ አባትየው ያሉት ነገር አለ። አባትየው የይመችን ቤተሰቦች እንተዋውቃሉ። ሸዋሮቢት ያሉትንም ራሳ ያሉትንም ያውቃሉ። ከቤተሰቦቹ ላይ ደውዬ እንደዚህ ብዬ ስነግራቸው ደውለን የሚችልና እሱ ከሆነ ደውለን መላ እንዲፈጥር እናደርጋለን ብለውኛል ብሏል። ሚስቱ ደውላ ቤተሰቦቻችን በሽማግሌ እንዳትይዝ እውነቱን በሶሻል ሚዲያ ወጥቶ ለህዝቡ ያብራራል ብላለች ብለው ነበር አባቱ የሃናን አባት። አሁን የልጁ ሚስት ማለት አሁን የት አለ ያብራራል የተባለው? የት ሄደ? ምን ተፈጠረ? ለምን አይመጣም? ለምን አይናገርም? የእሷን ቤተሰቦች እንደዛ እያሉ እያዘናጉ ሚዲያ ስለማይጠቀሙ የራሳቸውን ቤተሰቦች የሚያሸሹበትንና የራሳቸውን ህልውና የማያሰጋ ቦታ ላይ እስከሚያመቻቹ ድረስ ነው። ሰያ ወደክም ጠላህም ገባህ አይደለ? ልጅቱ ትክክለኛ ብትሞት የ20 ደቂቃ መንገድ ናት አልኩ። ሰያ ገባህ አይደለ? ስልክ እንኳን ባይይዙ መሪዎቹ እነ ገጠር ልጅ ጋር ሄደው ያችን ቦታ የማያውቅ የለም የቀለጠች መንደር ናት። እዛ ቦታ ላይ ሄደው የ20 ደቂቃ መንገድ ናት። እንደውም ወደ ልጅቱ ሲኬድ ማለት ነው ሰያ 10 ደቂቃ ራሱ አይፈጅም። ቦታውን እናውቀዋለን፣ ሄደንበታል። ቪዲዮ ልጅቱ ሞታለች፣ ጠበቅናት፣ ሞተችብን። እናንተ ማየትም ማመን ስላለባችሁ ኑና ልጅቱ ነው ይላሉ። ደላላዎቹ የመን ላይ ያሉት ኃላፊነት አለባቸው። ሌላ እንኳን ባይችሉ የመኒዎች ራሱ መላክ ይችላሉ። ሄደንበታል፣ ቦታውን እናውቀዋለን። ይሄን ስራ እንዲሰራ የሚያደርገው ደግሞ ይመች የሚባለው ነው። ይመች ደግሞ እንደለመደው እንደሌሎች ልጆች በሚዲያ የማይታወቁ ቤተሰቦቻቸው ሚዲያ ላይ ወጥተው መናገር የማይችሉ ልጆችን የቤተሰቦቻቸውንም ብር እየበዘበዘ እነሱንም በብር እየሸጠ ሲኖር የለመደ ሌባ እንደስከዛሬው መስሎት የዲሃዎችን ዛሬ ጥሎታል እዚህ ሶሻል ሚዲያ ላይ። ወደክም ጠላህም የልጅቱ ህይወት አንድ ነገር አይውልህ አባትዮ ፈቃደኛ ከሆነ ልጅቱ እሾክ ቢወጋት 7 ትውልድህ እንደሚጠፋ ነው እኔ አስረግጬ እየነገርኩ። እሺ አሁን ዛሬ የሸዋና ማራት ታስለክፍ ነበር አረመኔ ነህ። አንድ ጊዜ ነፍጠኛ ያዘው። እሺ ጌትነት አሁን ይመችን ታመጣለህ አታመጣውም? እሱ ነው ጥያቄ። ጌትነት አሁን እሱ መልስልኝ። ማለት ነው። አዎ ጌትነትን አምጣልን። ይምጣ፣ ይግባ፣ ማብራሪያ ይስጥ። መቼ ይቻላል? መቼ ያመጣታል? መቼ ይለቃል? አምጣው እንጂ ይመችን እኮ ነው እየጠበቅን ነው። ና በለው፣ ደውለህ ና በለው። ከየትንም አመጣው ተደዋውለን ነበር ብለሃል ቅድም አይደል? እሱ ቤት ነው አይደል? አንተ ያለው እሱ ቤት ነው እኮ ያለው። ሰያ እሱ ቤት ታዲያ ብኖር ጌትነት አንድ ጥያቄ ልጠይቅህ። መሲ ቆይ አምጣው፣ ይምጣ፣ ማብራሪያ ይስጥ፣ ይምጣ። ደውለህ ና በለው። የተፈለክ ነው ብለህ ይምጣ። እያየ ነው ግን ይግባና ማብራሪያ ይስጥ። ሲጀመር ሰያ በሌላ አካውንት እየተከታተለ ስለሆነ መደወል ትችላላችሁ። ገብቶሃል? ቁጥሩ አለ። አላነሳልንም፣ እኛን እኮ አላነሳልንም። ለምንድን ነው የማትደውለው? አንተ እኮ የዘመነ አንተ እዚህ ጉዳይ ውስጥ እኮ አለህበት። የአንተን ቤተሰቦች አንፋታም። የት ቀበሌ የት ጎጥ እንደሆነ እየተከታተልናቸው ነው። ልጁን አምጣው። ወደድክም ጠላህም ይቺ ልጅ ቤተሰቦቿ ጋር እስካልተቀላቀለች ድረስ አንተም ይመችም ከነ 3-4 ቤተሰብ ትደፋለህ። አስረግጬ የምነግርህ ቆየሽው አንድ ያ ጊዜ አልፏል። ድሮ ኢንተርኔት በሌለበት ጊዜ የፈጃችሁት ህዝብ
የሰው ቆበር በእናትህ አንተ አዳምጥ፣ ቆይ አትሳደፍ። ሲጀመር ቤተሰቦቿን ደውላችሁ ብትደራደሩ እነሱን ብታታለሉ አሁን ራሱ ያለው ሰው ብቻ 16000 ሰው ቁጭ ብሎ እያየ ነው። ይሄን ጉዳይ የልጅቱ ጉዳይ የቤተሰቦቿ ብቻ አይደለም የሁሉም አማራ ጉዳይ ነው ከተባልክ ሊገባ አይገባም። እውነት ከሆነ እንደዚህ ታለ የሁሉም ሰው ጥያቄ ነው። እኛም በጣም ደስተኛ ልንገርህ፣ አዳምጠኝ። ግን ሰው ላይ አትንጠፍጠፍ። በፈለገ ባልየው መጠየቅ ትችላለህ። ተገጠርም ልጅ ላይ ከእኔም ላይ ራሳችሁ አውርዱ። የለም አንወርድም። ልጅቷ በህይወት እስካልመጣች ድረስ አትለቀቅም እያልኩ ነው። አስረግጬ የምነግርህ ነገር ልጅቷን በህይወት እስካላመጣ ድረስ ጉሮሮህን በጩቤ ገንጥለን በተግባር ነው የምናሳየህ። አንተ ጥንባታም እያንዳንዱ እህት ወንድም ቆይ ሰይድ ቤቱን ምራው። ሰይድ መሰዳደብ አይደለም ነፍጠኛ። ቆይ ማንም ሰው መሰዳደብ ቆይ መሰዳደብ እና መዛዛት አይደለም እንጂ ይሄኔ ሽንት ነው። አንድ ጊዜ ማነክ ቆይ ጌትነት ቆይ እህት ልጅቱ የሁላችንም እህት ናት። ከኛ ይበልጥ ይሄ ጉዳይ ተጣርቶች ልብትለቀቅ ከኛ ይበልጥ እናንተ ናችሁ ታማኝነታችሁ የሚቀጥለው። ገብቷል አይደለ? ከኛ ቢበልጥ ለእናንተ ናት ቅርቡ። ቆይ ለእናንተ ቅርብ ናት ከኛ በልቆ አንድ ጊዜ እሺ አውራ ይኸውልህ እንደዚህ አይነት መዘዝ ውስጥ የገባሁት በባልየው ምክንያት ጉዳይ ነው። ገብቶሃል? ይሄን ሁላ ነገር መከራ እናንተ እኛ ወንድሙ ሄሎ አብሮ ይስጥልን። ሬሳ መጥቶ ከኢትዮጵያ ይምጣና ሰው ያንሳላችሁ ሲላችሁ ልጅቷ እንዳለች መጠርጠር ነበረባችሁ እንደ ሰውኛ። እስኪ ለሬሳው የሚቀርቡት እነሱ ናቸው ወይስ ከኢትዮጵያ መጥቶ ነው? ስለዚህ እየሸወዳችሁ ስለሆነ እናንተም ሸውዳችሁም ሆነ ምንም ብላችሁ ቢሆን ሌላ ደም ከምትቃቡ ልጅቷን አምጡ። ይሄ ግልጽና ግልጽ የሆነ ነገር ነው። መቼም ልጅቷን እውነት ቢቀብሯት የእውነት ቢሆን ከኢትዮጵያ ሰው ላኩና ፎቶዋን ሳይሏችሁም እስከዚህ ድረስ ነው የተናቃችሁት። የምር በጣም ተንቃችኋል። እስኪ ወንድነት ይሰማችሁና ተክሌን የሚባለውን በወንድነት አናግሩና በብርም አናግሩና ልጅቷን ይልቀቅ። አለቀ። በብርም ከሆነ ያገቷት እናዋጣለን፣ አምጡ በስርዓት ልጅቷን በቪዲዮ አውጧት። አዎ ታግቻለሁ ብላ ቪዲዮዋን ያሳዩን። የፈለገውን ብር ይሰጠዋል። ታግታ በብር ምክንያት ከሆነ የታገተችው ገብቷል። በቪዲዮ ይዘዋት ይውጡ። በዚህ በስርዓት እንዳለች ቀኑን ደቂቃውን ጠቅሳ ቪዲዮ ላይ ትናገር። በቪዲዮ ወጣ የፈለገው ነገር ይዋጣል። አለቀ። ከዛ ውጭ ግን ይመችም ሸሽቶ የትም የሚያመልጥበት ጉዳይ የለም። አክስት አጎት እናትና አባቱን ቢያሰሽ አክስት አጎት ነፋለው እያንዳንዱ ቤተሰብ ጆሮውን ይያዛል። የማይሆን ነገር ላይ ነው አሁን ያላችሁት። ድሮ ኢንተርኔት፣ ስልክ፣ ቲክታክ በሌለ ሰዓት ህዝቡን ፈጅታችኋል። ስፔሻሊ የሸዋን ህዝብ ፈጅታችሁታል። ዋና መቀመጫችሁን ሸዋሮቢት ውስጥ አድርጋችሁ የኖርባኑን የድሃውን ልጅ እያስጨረሳችሁ ያላችሁት ሸዋሮቢት መሀል ከተማ ላይ ቁጭ ብላችሁ ነው። እያንዳንድ እየተጠና ነው። ከዚህ በኋላ እሱ አቁሟል። አሁን ማድረግ ያለባችሁ በዚህ ፍጥነት ልጅቷን በህይወትና በህይወት ከቤተሰቦቿ ጋር የመቀላቀል ኃላፊነት በመጀመሪያ ደረጃ ይመች ላይ ነው። ከዛ ውጭ ይመችን የማምጣት ግዴታ አለብህ አንተ። ናግባ በለው። ቀልድ የለም። እንደዚህ አውርተን የምንተውበት ሰዓት አይደለም። የፈለገ 20 ዓመት ሙሉ ያካበተው ብር የትም አያደርሰው። ገብቷል? የፈለገው ገንዘብ ይኑረው፣ እናሳየዋለን። እኛ ደግሞ ማን እንደሆነ በገንዘብ ከሆነ የተመከው እያንዳንዱ ቁስል የሌለበት ሰው የለም። እያንዳንዱ ሚኪ እያንዳንዱ እኛ የምንፈልገው ወንድም የትንገረ የልጅቱ ህይወት በጤናዋ ከቤተሰቦቿ ጋር እንድትቀላቀል ነው። ስለዚህ ሁላችሁም ይገባኛል ስሜታችሁ። ልጁን አምጡት፣ ይግባኝ ነገር ገንዘብ ካለባት እንከፍላለን እየተባለ ነው። ገንዘብ ካለባት እንሰጣችኋለን። ልጅቱን ግን እንፈልጋታለን። 120 ሚሊዮን አማራ ይፈልጋታል። ሰው የሆነ ሁሉ የዚች ልጅ ጉዳይ እየተከታተለ ነው። የትም አታመልጡም። ልጅቱን አምጡ። የተነጋገራችሁ ውስጥ ለውስጥ የተሳሰራችሁ በጥቅም በምናምን መልሱ ልጅቱን። እያንዳንዳችሁ መረጃው አንድ ሰው ገብቶ የሆነ ነገር ሲናገር ከኋላ ሌላ ሰው ይሳባል። ቻይና አለው። የሚለቃችሁ የለም። የኢትዮጵያ ሕዝብ እየተከታተለ ነው። ያችን የመሰለች እህታችንን ደብቀህ አትቀርም። መልሳት። አንድ ጊዜ የመጨረሻ ነው። ይመች የሚባል እንዲመጣ የተወሰነ ደቂቃ እንጠብቀዋለን። ከዛ በኋላ የሸዋ
ነፍጠኛው ቴሌግራም ግሩፕ ከፍታችኋል አይደለም? በመንገዳችሁ ሂዱ፣ ወደ ኋላ እንዳትሉ። ማንም ይውደድ ማንም ይጥላ። እህታችንን እዛ ጫካ አስቀምጦ ቆይ እህታችንን እዛ ዋሻ ውስጥ እንደፈለገ እያስደረገ እሱ ጅዳ ላይ ዘና እያለ አንዲት ልጅ በዛ መልኩ ለ2 ወር ለ3 ወር ስቃይ ውስጥ አስገብቶ የሱ ቤተሰቦች ሰላም አያድሩ፣ ሰላም አይውሉ። ማንም ሰው በቤተሰቡ ላይ ደርስበት ብቻ ነው ህመሙን የሚያውቀው። ማንም ሰው ምናልባት ዱባይ ጅዳ ላይ ህጋዊ ነኝ ኢቃማ አለኝ ብሎ የሚነካኝ የለም ብር አለኝ ብሎ ካለ እናንተ ግሩባችሁ መስራትችኋል፣ እጥግ ድረስ ሂዱ። መጥቶ አቡፋን ነው ብሎ ግሬስር ወዶ ያለቅሳታል። እመነኝ ያለቅሳታል። አስረግጬ የምነግርህ ይኸውልህ አልፎ ተርፎ የነ ተክላይ ቤተሰብ ያለቅሳታል። ልጅቷ የኔ ልመና ዛሬ የኔ ደውል ተገልብጦ የሱ ደውል ያልሆነ እንደሆነ ሰዒድ አይደለም። ልጅቷ በስራ ካልወጣች የነ ተክላይ ቤተሰብ አይቀርለትም። እንኳን የይመች ገብቷል። እንኳን የይመች የነ ተክላይ ቤተሰብ አላማጣ አባትየውን ሄዶ ሲያሰቃዩት የነበሩትን ምን እንደሚደረግ እናያለን። ልጅቷን በስርዓት አስለቅቁ። ከዚህ በኋላ የምንሰጣችሁ ሰዓትም ደቂቃም የለም። እስካሁን 23 ቀን ሙሉ ስንጨቃጨቅ ከስር ሆነ ጫትክን እየበላህ ሩዝህን ከባሞራ እየበላህ ቁጭ ብለህ ሶፋ ላይ ተኝተህ እያዳመጥክ ነበር እያንዳንድ። ከዚህ በኋላ የምንወስንበት ሰዓት ደርሷል። ገባ? አሁን ትንሽ ደቂቃዎች ናቸው የቀሩን። ይመጣል፣ መፍትሄ ያለው ሐሳብ ያመጣል። መጥቶ ራሱ ሙታለች በሚለው ከሆነ አላማው አንቀበልም። ሙታለች ወይ ሞታለች ቀልደኛ ነው ደግሞ አይተናል የሚል ሰው አድርጓል። እያወራ ነው። አንድ ቤት ናቸው ሆን ብለው ልጅቷ የለችም በሚለው እንደመድብና ምንም አያመጡም ብለው ነው። አንድ ቃል ነው የሚጠብቁት ከኛ። ክርስቶስ ምስክሬ ነው። አንድ ቃል ነው የሚጠብቁት። ገብቷል? እናትና አባቱ ልጅቱን ደግሞ ለመቻል የሸከው አንተ ነህ፣ እየሰማህ ነው። አዳምጥ። ይኸውልህ እናትና አባቱ ሜቢ ሸዋሮቢት ሊሆኑ ይችላሉ። አክስት አጎት ነፍ አለ ገጠር ላይ። የሸዋሮ ቤቶቹ ደግሞ ነገ ጠዋት የምናረገው እናረጋለን። ገብቷል? ይሄ ልጅ ከዚህ በፊት ለ10 ምናምን ዓመታት የሸዋን ህዝብ ኔትወርክ ዘርግቶ እየለቀመ ለባህል ሲሳይ ያደረገ ልጅ ነው። ገብቷል? እሱን እኛ አይመለከ